እንደዚህ ሐኪም ቤት እስከ መግባት ድረስ በዛ ላይ ራስ እስከ መግባት ድረስ የሚያደርስ ነገር ነው እንዴ? እኛ እኮ የዛን ቀኑ በቃ ይቅርታ ተባባልን፣ ሰላም ፈጠርን፣ አለቀ በቃ። እኛም የራሳችንን ህይወት መኖር ነበረብን። የራሳችንን ስራ እየሰራን መኖር ሆነ ማለት ነው። ይሄ ነው የተፈጠረው እንጂ እና ለእኛ እንትን ውስጣችን ላይ የሆነ ነገር ይዘንብህ ምናምን አይደለም መቼም ማለት ነው። አንተ ግን የተረዳህበት መንገድ ይመስለኛል እኛ በጣም እንደበደልከን አይነት ስሜት ተሰምቶ ሊሆን ይችላል። ግን ደግሞ እኛ ትተነዋል ሁሉንም ነገር። ራስንም መጉዳት አይጠበቅብህም። ሰላም እንዴት ናችሁ? የዚህ ቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ከዛ በፊት ግን ሰው ሰላም ይላችኋል። ጭሪም ይሳቅ እባላለሁ። ዛሬ ብዙ መሳቅ ይደብራል ማለት ጓደኛዬ ዳኒ ታሟል። ጓደኛችን ዳኒ ታሟል። ትንሽ ቀለል ያለ ህመም አሞታልና ግን ዞሮ ዞሮ ህመም ያው መጥፎ አይደለም ታውቃላችሁ። ህመም ማለት እንግዲህ ፈጣሪ ሲወዳችሁ ነው። ሁላችንም እንደምናውቀው የሰራነው መጥፎ ነገር ወንጀል ምናምን ሲማርልን ነው እንግዲህ ህመም ፈጣሪ ለኛ የሚሰጠን ማለት ነው። ዛሬ ተኝቷል። አዎ ልክ ነው። እንግዲህ ዛሬ እንግዲህ ተመልሰን የመጣንበት ምክንያት ምንድነው? እሱ እንደነገራችሁ ዳኒ ትንሽ አሞት ነበረ። ትናንትና ሌሊት ጀምሮ ሆስፒታል ነው ያለው። ስለዚህ ሄደን መጠየቅ አለብን ብዬ ስላሰብኩ ነው ማለት ነው በቪዲዮ የመጣሁት። ሩታንና አብርሽንም ጠርተናቸዋል። ክፉ ደግም ነገር ቢሆን ትንሽም ትልቅም ቢሆን ብዙ ነገር አሳልፈናልና ከነሱ ጋር ግዴታ እነሱ መጠየቅ አለባቸው ብለን ስላሰብን ነው ማለት ነው። ሐኪም ቤትም ከደረስንበት እንሄዳለን። ያው ይወጣል ብለውናል። ግን ደግሞ ከደረስንበት ደግሞ ሐኪም ቤት እነሱን ይዤ ለመምጣት ነው ወደዚህ የመጣሁት። እንደርስበት አይመስለኝም አይደለ? የምንደርስበት አይመስለኝም ጋይስ። ምክንያቱም ትንሽ ማለት መሸት ነገር እያለ ነው። ክራውድድ ነው መንገድ እንደርስበት እስክንደርስ ምናምን ላንደርስበት እንችላለን። ካልደረስንበት ቤት ይሆናል ማለት ነው። ስለዚህ ዛሬ እንግዲህ ዳኒን ትንሽ አሞታል። ግሉኮስ ላይ ምናምን ነበረ፣ ስትረስ ላይ ስለነበረ ትንሽ ህመም ላይ ነበረ እና ስትረሱም ነው ትንሽ የጎዳው ማለት ነው። ስለዚህ ዛሬ አብረነው ለመሆን አብረነው ያው ስትታመሙ ምንም ጊዜ ሰው ነው በመድኃኒቱ ከመድኃኒት በላይ መድኃኒት ከመውሰድ በላይ ከሰው ጋር አብሮ ሲሆን ከሰው ጋር ሲጫወት ምናምን ጨዋታውን እንትን ሲል ይረሳዋል ህመሙን ብዬ አስባለሁኝ። ያው ሁላችንም እንደዛ ስለምናቅ ይሄንን ያው በቪዲዮ ማድረጌን ያው እሱ ይደብራል ብዬ አላስብም። እኛ መሄዳችን ሰርፕራይዝ ባይሆንም ካሜራ ይዘን መሄዳችን ምናልባት ሰርፕራይዝ ሊሆን ይችላል እሱ። እንግዲህ አብራችሁ እንደምትቆዩ ተስፋ እናደርጋለን። ዛሬ እንግዲህ ገና ቤት ነው ያለሁት፣ እዚሁ ነው ያለሁት እኔ እና አብርሽን ጠርቻቸዋለሁ። እዚህ ይመጣሉ ማለት ነው። ከዚሁ ተያይዘን አብረን ወደ ዳኒ ጋር አብረን እንሄዳለን ማለት ነው። ዳንሻ ጤናውን ይስጥ፣ ደህና ሆነክ ድጋሚ እንደምንገናኝ ተስፋ አደርጋለሁኝ። ትንሽ እንዳልኳችሁ ስትረስ ውስጥ ስለነበረ ጭንቀት ውስጥ ስለነበረ ነው የታመመው እና ለዛ ነው አይደል? ትንሽ ደውልሽላቸው ሩታን? አዎ ደውዬላቸዋለሁ። እዚህ እንገናኝም ብያቸዋለሁ። ይመጣሉ ቶሎ እንዲያፈጥሙት ግን ነግራቸዋለሁ። ሁሉንም ነግራቸዋለሁ። ወይ ደውልላቸው። ዳኒ ህመም አይችልም። በነገራችን ላይ ዳኒ ህመም አይችልም። በጣም ማለት ምግብ ላይ በጣም ሰነፍ ነው። እንደኔ ነው ምናምን ህመም አይችልም። እንዴ መጡ እኮ። ኦኬ ምንድነው አታልሽ? ውጭ ደግሞ ይበርዳል ምናምን። በጣም ክረምት ገባ፣ ግን ወቅቱ ነው ጋይስ መዝነብ ነበረበት ይመስለኛል። ዳኒ ስትረስ ነበረ ምናምን እና ጨጓራውን አስነሳበት ምናምን። ከዛ በፊትም የማይሞን ጨጓራው ጨጓራው እንደዚህ ይነሳበታል ምናምን፣ ግን በጣም ብዙ ጊዜ በቃ ሲጨናነቅ ምናምን ነው የሚያመው። ሲጨናነቅ ምናምን ያመዋል እና
ያው ያለበት ነገር ጥሩ ስላልሆነ እኔ ደግሞ ከምን አንጻር አሰብኩት መሰለ ይሄ ስትረስ ምናምን የመጣው ሰሞኑን በተፈጠረው ነገር ምናልባት ከሆነ ብዬ እናንተንም ጠርቻችሁ ከይሳቅ ጋር ሰብሰብ ብለን ስንሄድ ያው በሽታውን ይረሳዋል በሚለው እሱማ ግዴታችን መጠየቅ ያው አይደለም። እሱ ማንኛውም ሰው ይታመመን ያው መጠየቅ ፈጣሪን የሚወደው ነገር ነውና መጠየቃችን ጥሩ ነው ብዬ አስባለሁ። ግን ደግሞ ያው ምናልባት በእኛ ስትረስ ሆኖ ከሆነ እኛ ነገሮችን ለቀናል፣ ከዛም በፊት ብለናል፣ ከውስጣችን ላይ አውጥተን ትተናል እና እንደዛ ነገር ህመም እንዲኖርበት አንፈልግም። እኛ የሰው ደስታ እንጂ ምክንያት መሆን የምንፈልገው የሰው ህመም ምክንያት መሆን አንፈልግም እና ከቻልሽ በደንብ ብታስረጂ ደስ ይለኛል። ያው ከኔ በላይ አሁን ለምሳሌ እነሱ ጋር ምንም ነገር ካልተፈጠረ ምናምን ብሎ ከማስረዳት አንተ አብረኸኝ ሆነ ወይም ደግሞ አንተ ከአንተ አንደበት እንደዚህ አይነት ነገር ቢወጣ እሱ ቫሉ ይኖረዋል። ገባህ አይደለ? አብራችሁ እናንተ ምንም ነገር አልተፈጠረም ነገሮችን ልትተናል ማለታችሁ ለሱ ጥሩ ነው ነው የምልክ። ገብቷል። በሽታ ላይ በሌላ ምክንያቱም ሊሆን ይችላል። ግን ደግሞ ትልቅ የተፈጠረው ነገር ይሄ ነው። አብረን ነበርን የነበረው ነገር ገባህ አይደለ? በየቀኑ የሚፈጠረው ነገሮችን እሱ ስለሚያይ አንተም ሁላችንም ስለነበርን ስለምናይ ከዛ ነገር አንጻር ሊሆን ይችላል ብዬ አስቤ ነው እኔ በራሴ ማለት ነው። ኦኬ እሺ። ትናንትና ነው የገባው ሆስፒታል እና አሁን ሆስፒታል ነው ያለው? አይ ዶንት ኖ ወደ ቤት እየገባ ነው የሚሆነው። ትናንትና አብሬው ነበርኩኝ። ትናንት አብሬው ነበርኩኝ። ሁለን ቼክ እናድርግና መጠየቁ እንሂድና ቶሎ ዝናቡ እንትን ካይል እየመጣ ነው። በቃ ቶሎ እንሂድ። እኔ እየደወልኩለት አብረን እንሄዳለን ማለት ነው። እንሂድ አሁን እንደ ሀሳብ የኔ ሀሳብ ማለት ነው። ትንሽ እሱ ጭንቀት ውስጥ ምናምን የገባው ባለፈው ማለት ነው። ኦልሬዲ የሰው ትዳር ላይ ገብቼ እንደዚህ ያደረኩት ትንሽ እናንተ ጋር ውስጣችሁ ላይ የቀረ ነገር ካለ ብሎ ይመስለኛል። አንዳንዴ ያው የሰው ልጅ አለ አይደለ? ዝም ብሎ ለአፉ ብቻ ይቅር ይባባልና ከውስጣችሁ ማታወጡት ጋሽ የሚመጣ ጊዜ ምናምን ሊሆን ከዛ አንግል ጭንቀት ውስጥ ገብተው ሊሆን ይችላልና እናንተም አዎ የጥፋተኝነት ስሜት ተሰምቶት ከዛ አንግል ነውና እናንተም በተግባር እንደኛ እኮ የዛን መተሰናል ብለናል እኮ ሚዲያ ላይ ወጥተን መተዋችንን ግልጽ አድርገን ተናግረናል እና ምንም አይነት ነገር እንትን አላልንም እኛ ላይ። እሱም ደግሞ በሱ ከሆነ የመጀመሪያም እናስረዳዋለን ብዬ አስባለሁ። ችግር የለውም። ሲቀጥል ደግሞ ይቅርታ ማለት ሳይሆን ከልባችን ነው ይቅር መባባል ያለብን። እኔ በበኩሌ ከልቤ ይቅርታ ያልኩት እሱ ነው እንደዛ። ስለዚህ ይቅርታ ካደረግን ደግሞ ጀስት ያለፈውን ነገር እንደመርሳት ማለት ነው። እንደዛ ስለሆነ እኛ ምንም አይነት ቂምና ማለት ነው ስለዚህ መጨነቅ የለበትም። ይሄን ደግሞ በደንብ አድርገን እናስረዳለን ብዬ አስባለሁ። ይቅርታ እንግዲህ ከምንም ነገር በላይ ስለሆነ ግን ያው ያደረገው ነገር በጣም ስለተሰማውና ስለተጨነቀበት ነው በዚህ ደረጃ እንግዲህ ጭንቀት ውስጥ የገባው ማለት ነው። ይህ ደግሞ የሚያሳየው ለእናንተ ያለውን ፍቅር ነው፣ ለጓደኞቹ ያለውን ፍቅር ምናምን እናንተ ጋር ያለውን ነገር ነውና አብርሽ ስታገኘው ኮስተር የምትለውን ነገር በፈገግታ ቀይርለት። እንሂድ አይሻልም? ሰዓት ስለረፈደ እንሂድ። ከመግባታችን በፊት አስቆምኳችሁ። ደነገጣችሁ? እሺ ረጅም ነውና ወደ ታች ደከመ። ሊፍት የለውም። ያው እንግዲህ ያጋጥማል። ዳኒ ቤት ጋር ደርሰናል። እንግዲህ እቺ ደረጃ ብቻ ነው የምትቀረን ዳኒ ቤት ለመግባት እና ፋሚሊዎች እስከዛሬ እኔ ከዳኒ ከነጥጌ ጋር የሚኖር ነበር የሚመስለኝ። እንግዲህ ያው ወጥቷል። ኤኒዌይስ ጋይስ ተመልሰን መተናል ማለት ነው። ትንሽ ለጨጓራ የሚሆን ቀለል ያሉ ምግቦችን ቴካዌ አድርገንለታል። እንግዲህ ቆንጆ ጊዜ ያሳልፋል ብለን እናስባለን። እሱ ቢበላው ጥሩ እንደ ሀሳብ እኛ ማመላው ግን አይ አይደለም። እናንተ እንደዚህ የምታደርጉ ከገባችሁ በኋላ ትበላላችሁ። መቼ ይበላል? ዝም ብሎ ይቀምሳል። ስለዚህም በመም ላይ ስለሆነ ዘግቶታል አይበላም። እንዲሁም ዳኒ እንኳን ብረት ገብቶ እንኳን የሚበላ ሰው አይደለም። እንኳን አለም ታሞ እሱም በግድ ካልጋት ነው ቢሆን መብላት አለበት። ሰላም ዳኒ ዳኒ ሃይ ልትነሳ ኧረ ችግር የለውም ያልመጣለን ሰላም ነው አለ የኔ አባት አበበሽ አይዞኝ አባት ያጋጥማል። እንዴት ነህ?
እና ዛሬ እንዴት ነህ? ደህና ነህ? ምን ሆናችሁ ነው? ልሞት ነው እንዴ? እንዴት እንደምን እንደዚህ አልክ? መጥፎ ሊያደርግ ነው ታዲያ። ለነዘለ ለማወቅ መጣን። አትምጡ ነው እንሂድ። አሚል ለመጣ ነው ወጣችሁ ማለት ነው። ምን ነው ግን ቱሲ ነው ቱሲ አምቦ ነው ስልክ ያንተው እየተደወለ ነው። እንዴት ነው ሰው ሲታመም ያወራበት የሚባል እውነት ነው ማለት ነው። ከእናንተ ስርቅ ጭቅጭቅ የለም ምን የለም። በጣም አምሮባል። ጭቅጭቅ የለ ከእኛ ጋር ነው። እኛ ነው ተዘጋጆች እኛን ያሳመምን። እሺ ምን አይነት መራብ ነው ደግሞ ይሄን ያክል መድኃኒት የሚዋለው የሚመጠጠው ግን ለከረሜላ አይነት ነገር ምንድን ነው ትልቀው ብዙ ነው የሚዋጥ ቢሆንማ የሚዋጥ ካልኩ ከቻልኩ ሐኪም ቤት ለመሄድ የማጡችን ለማለት ይላል። ይሄ ሁሉ መድኃኒት ለቶንሲል ነው የሰጡት። የቶንሲልና አንዱ የጨጓራ አንዱ የጨጓራ ነው እንዴ? እኔ አሁን ግራ የገባኝ ዳኒ የተመጣን ታውቃለች። ከዛ በፊት በተፈጠሩት ነገሮች በጥቶት እና በቃ በእናንተ ምክንያት ያመመው ምናምን ነገር ብላ ነው ያመጣችን ማለት ነው። እና ትንሽ ግራ ገባኝ። እንደዚህ ነገር ብትነግረኝ ደስ ይላል። አይ ያው ማለት የዛን የተፈጠሩት ነገሮች ዛሬ አንድ ላይ ሆናችሁ ሳያችሁ ገባሽ አይደል? ትናንትና የተፈጠሩት እነዛ ግርግሮች ወይም አላስፈላጊ ነበሩ ብዬ ነው የተሰማኝ። እና ጀስት አብሮነታችሁን ሳይ አንድ ላይ ሳያችሁ የዛኔ እኔ በራሴ የፈጠርኩት ነገር ልክ አይደለም የሚል ነገር ተሰማኝ። እንደዚህ ነገር መፍጠር የለብኝም ነበረ። ግን የሰው ልጅ ነው፣ የሰው ልጅ ስህተት መስራታችን አይቀርም። ኦልሬዲ ስህተት ተፈጥሯል። ግን በጣም ደስ የሚለውም ደግሞ ለአይንም ለተመልካችም ለእናንተም ለህይወታችሁ ደግሞ ደስ የሚለው የሁለታችሁ አንድ ላይ መሆን ነው እና በዛ ሰዓት ለተፈጠሩት ነገሮች ይቅርታ ብጠይቅም ግን ደግሞ በቃ በየቀኑ የማያቸው ነገሮች እናንተ አንድ ላይ ሆናችሁ ስትፖስቱ የሚታየው ነገር የሚሰጠው ህዝቡ ኮሜንት ምናምን አይቺ ያን ነገር ማድረጉ ልክ አልነበረም የሚለው ነገር በጣም ነው ያስከፋኝና ሰሞኑንም አልወጣም ምናምን እያልኳችሁ የነበረው ለዛ ነው። ከመጣችሁ አይቀር ማለት የምፈልገው ነገር ምንድን ነው የዛኔ ለተፈጠረው የዛኔ ላደረግኳቸው ነገሮች በሙሉ ሩታንም አንተንም ከልብ ይቅርታ መጠየቅ እፈልጋለሁ። እኛ እኮ ያን ይቅርታ ተጠያየቅን ሰላም አውርደናል እኮ። ግን ከጊዜ ወደ ጊዜ ስታያቸው ገባ አዳዲስ ነገሮች ይፈጠራሉና ዛሬ ላይ የማየው አብሮነታችሁ የማየው ደስታ ገባ አይደለ? ሩታ ላይ የማየው ደስታ ከአንተ ጋር ስትሆን ያላት ነገር አንተም ደግሞ ለሱ ያለ ነገር ከዕለት ወደ ዕለት ሳይ የዛን የፈጠርኩት ነገር ልክ እንዳልነበር እንድረዳ አድርጎኛልና አብራችሁ መሆናችሁ አብራችሁ አንድ ላይ መሆናችሁ ነው የሚያምረው ደስ የሚያሰኘውና ያረኩት ነገር ልክ እንዳልሆነ ስለተሰማኝ በጣም እየጸጸተኝ ነበረ እና እንውጣ ምናምን ነገር ጽጌ እንሂድ እና ብሽ ከምናምን ስትለኝ መምጣት በቃ ከበደኝ ማለት እናንተን ማየት እስኪ ከብደኝ ድረስ ነው የምልህ። በቃ እንደዚህ አይነት ሁኔታ ላይ ሆናችሁ መጥቼ ማየት እናንተን ከበደኝ። ለዛ ነው አልመጣም ምናምን ነገር አልኳት እና በቃ አሞኝም ምናምን ነገር እዛችሁ እንደምትመጣ አላውቅም። እንዴ እዚህ ሐኪም ቤት እስከ መግባት ድረስ በዛ ላይ ራስህ እስከ መጉዳት ድረስ የሚያደርስ ነገር ነው። እንዲህ እኛ እኮ የዛን ቀኑ በቃ ይቅርታ ተባባልን፣ ሰላም ፈጠርን፣ አለቀ በቃ። እኛም የራሳችንን ህይወት መኖር ነበረብን። የራሳችንን ስራ እየሰራን መኖር ሆነ ማለት ነው። ይሄ ነው የተፈጠረው እንጂ እና ለእኛ እንትን ውስጣችን ላይ የሆነ ነገር ይዘንብህ ምናምን አይደለም መቼም ማለት ነው። አንተ ግን የተረዳህበት መንገድ ይመስለኛል እኛ በጣም እንደበደልከን አይነት ስሜት ተሰምቶ ሊሆን ይችላል። ግን ደግሞ እኛ ትተነዋል ሁሉንም ነገር። ራስንም መጉዳት አይጠበቅብህም። ምግብ እስካለ መብላት ጨጓራ ምናምን ይህ ሁሉ በእኛ ምክንያት እንዲሆን አንፈልግም። እኛ አንተ የሰላም ምክንያት ነው እንጂ መሆን የምንፈልገው የአንተ የህመም ምክንያት መሆን አንፈልግም፣ አሁንም ቢሆን ማለት ነው። ስለዚህ ምናልባት አንዳንድ ጊዜ የሚያገናኙ ነገሮች ካሉ እንገናኛለን። ያው አንዳንድ ጊዜ የራስህ ህይወት ሲኖረን ኃላፊነት የሚባል ነገር አለ። ስለዚህ እኔ እንደ አንድ ተቋም እኔም ባለትዳር ወደ መሆኑ ደርሻለሁኝ እና ስለዚህ የራሳችንን ህይወት መኖር ያለብን ይመስለኛል እና ለዛም ነው ይህንን ያልኩ የነበረው ማለት ነው።
እንደገና ደግሞ ይሄ ውስጥ ላይ እንደዚህ ጸጸት ስሜት ምናምን ከዚህ በኋላ እንዲሰማ አንፈልግም። አንዳንድ የሚያገናኙን ነገሮች ሲኖሩ እንገናኛለን። አለቀ በቃ ይሄ ነው መሆን ያለበት። የሰው ልጅ ወንድምነቱን ሊነጥቀው ማንም አይችልም። ስለዚህ ያንተን ወንድምነት ልንክደውም ልንነጥቀውም አንችልም። ብዙ ነገሮችን አብረን አሳልፈናል። ጥሩም መጥፎም ነገሮችን አሳልፈናል። በነበሩን ቆይታዎች እንግዲህ ብዙ ነገርም እኛ ተምረንበታለን ከፈጣሪ ጋር። ስለዚህ አሁን ምንም እኛ አንተ ላይ የምናማርረው ነገር አይኖርም። በቃ መልካም ጊዜዎችን ብዙ አሳልፈናል። እነሱ ይበልጣሉ ከሁሉም ነገር ማለት ነው። እና እኛ ምንም የያዝንብህ ነገር የለም። ሰላም ነው ሁሉም ነገር እኛ በእኛ በኩል ማለት ነው። እና ግን ደግሞ ትንሽ ራሳችንን ማራቅ ስለፈለግን ነው በነገሮች ምክንያት ማለት ነው። ለዛ ነው እንጂ ሌላ ምንም ተፈጥሮ አይደለም። ማራቅ የፈለጋችሁት እኮ ይቅርታ ስላላረጋችሁ ነው ማለት ነው። ይቅርታ ስላላደረግን ሳይሆን አሁን ምን አለ መሰለህ ሩታ እንግዲህ አስረጅውን ይሄ ሁሉ ነገር ብዬ መረዳት ካቃተው አስረጅው እንጃ። አሁን አንተ ይሄን ሁሉ ተናግረህ ካልተረዳ እኔ ምን ቢለው ይረዳኛል ማለት እንደዛ አይደለም። ማለት እንደዛ አይደለም። በቃ የራሳችን የሆነ ጥሩ ታይም ማሳለፍ ነበረብን። ምልህ ረጅም ጊዜያቶች በጣም እናሱ ተደባብረን ነበረ እና በቃ ይችን ቢያንስ ትንሽ ጊዜ እንኳን አብረን ጊዜ እናሳልፍ ምናምን ብለን እንጂ እናንተ ማራቅ ፈልገን ወይም ደግሞ ከእናንተ ጋር መለየት ፈልገን አይደለም። እኔ አንተን ብቻ ሳይሆን ሁለታችሁንም እኔ እንደዛ እንዲሰማችሁ አልፈልግም። ምክንያቱም በቃ ኦልሬዲ ይቅርታ ተጠያይቀናል። ይቅርታ ደግሞ ሁሉንም ነገር መተው ነው መሻር ስለሆነ ከዛ በፍቅር መቀጠል ነው ብዬ ስለማምን እንደኔ እንደዛ ነው እኔ የሚሰማኝ፣ እሱም እንደዛ ነው የሚሰማው። እና በዚህ ልክ ራስን መጉዳት፣ በዚህ ልክ መጸጸት ምናምን ተገቢ ነው ብዬ አላስብም። ስለዚህ ይቅርታ አላረጉልኝም የሚለውን ስሜት እንድትተወው እንፈልጋለን ሁለታችን። በጭራሽ እንደዚህ አይነት ስሜት የለም እኛ ጋር። በቃ አይ ቲንክ ይህ ትንሽ እናንተ መራቃችን ለትንሽ ጊዜም ቢሆን ያ ነው ድብርት ይፈጥርብክ ወይ ልትጨነቅ ምናምን ያስቻለ ነገር ብዬ አስባለሁ። እንደዛ አይደለም ግን በቃ ለራሳችን ትንሽ ጊዜ እንስጥ ስለተባባለን እንጂ እናንተም ማራቅ ፈልገን ወይም ደግሞ ሌላ ነገር ይፈጠራል ምናምን ብለን አስበን አይደለም። ስለዚህ ከልባችን ነው ይቅርታ ያደረግንልህ። ድጋሚ ይሄ ነገር እንዲፈጠር አልፈልግም እኔ በበኩሌ ማለት እንድትጎዳም እንድታዝንም ጸጸት እንዲሰማህም አልፈልግም። ስለዚህ ሁሉም ነገር ሰላም ነው ከልባችን ይቅርታ ያደረግንልህ እንፈልጌ ነው። እሺ ማለት ውስጣችሁ እንደዛ ከሆነ ሪል ያላችሁኝን ነገር ከሆነ ውስጣችሁ እያሰበ ያለው ደስ ይለኛል። ምክንያቱም እኔ ምንም የሚጸጽተኝ ነገር የለም። ምክንያቱም ይቅርታ መጠየቀው አለብኝ ሳጠይቅ ያለው አሁንም ድጋሚ ይቅርታ እየጠየቅኳችሁ ነው። እኔ ግን ጀስት አብርሃም ሚዛኔ ሲያወራኝ እንደዛ ሲለኝ ጀስት በቃ ዲስታንስ እንደሚፈልግ ወይ መራራቅ እንደሚፈልግ ሳይ ኦልሬዲ ቅያሜ አልወጣለትም ብዬ ስላሰብኩኝ ነው። በቃ ድጋሚ እንሂድ ጽጌ እናገኛችሁ ምናምን ስትለኝ አይ እኔ ልቅር የምላት ገባሽ አይደለ? በቃ አይ እኔ ልቅር እነሱ እኔ አልሄድም ወይ አንቺ ሂጂ እላታለሁ። ምክንያቱም በቃ ውስጣቸው ይቅር አላለኝም። ከአንገት በላይ እኔ ይቅር ያላችሁኝ ብዬ ስላሰብኩ ነበር እንደዛ ያሉት። አይ ጽጌ ሀሳብ በሰሪበት ደስ ይለኛል። አንቺ ስራ መጣሽንም ያለው ነገር ማለት ነው። አንቺም እንደሱ አይነት አስተሳሰብ ካለሽ እንግዲህ በጣም ከባድ ነው የሚሆነው። አይ ሁላችንም የምንረዳበት መንገድ ሁላችንም ይለያያል። እሱ የተረዳበት መንገድ ወይ የተለያየ ሰው የሚረዳበት የራሱ የሆነ መንገድ ይኖረዋል። እኔ አሁን እንደ ስህተት ከሆነ ሁላችንም የተለያየ ስህተቶችን ሰርተናል። ገብተዋል አይደለ? ያንን ስህተት ግን ስህተት ለመስራት ፈልገን ሳይሆን በነበረው አለመግባባት ምክንያት ነው ሁሉ የተፈጠረው። ገባህ አይደለ? ነገ ድጋሚ ያንን ነገር ውስጥ ላለመግባት ነው ይቅርታ የምንጠያየቀው። ነገ የተሻለ ደስተኛ ሆነን የምናልፍበትን ጊዜ ለመፍጠር እንጂ መልሰን ስህተት ውስጥ ለመግባት አይደለም። ገብቶሃል አይደለ? ይቅርታ ከተባባልን በኋላ የሚመጡት ነገሮች ጥሩ ናቸው ብዬ አላስብም። ወይም አንተም ጤናህን ታጣለህ። ገባ? ሰውንም እዚህ ጋር ያለውን ሰውም በጣም ይረብሻል። ያንተስ ደህና ለመሆን ያንተ ደስተኛ ለመሆን ሁላችንንም ይረብሸናል እና ምናልባት ከኔ ብትሰማው ከኔ አንደበት ብትሰማው እና ከነሱ አንደበት ብትሰማው ይለያያል፣ በጣም ይለያያል። እና እኔ ደግሞ ከነሱ አንደበት ብትሰማው ይሻላል። እኔ ተረድቻቸዋለሁ በበኩል አሁንም ሳይናገሩ በፊት ገና ያኔ በተፈጠረው ነገርም በአንዳንድ ነገሮችም አወርተናል አይደለ? የነበረው ነገር እኔ እረዳዋለሁ። ሪሌሽንሺፕ ውስጥ ናቸው።
ጊዜ ያስፈልጋቸዋል፣ የራሳቸው የሆነ ጊዜ ያስፈልጋቸዋል። ስለዚህ ይቅርታ ካለማድረግ ምናምን ነው ብዬ አላስብም። ገብተዋል አይደለም? የምትረዳበትን መንገድ ልክ ነው ብዬ አላስብም። አንተም ስህተት ነው የሰራሃል ብዬ ነው የማስበው። ማለት የተረዳህበት መንገድ ልክ ነው ብዬ አላስብም። በማውራት ምናምን ነገሮችን ማስተካከል ይቻላል። ከዛ በላይ ደግሞ ገብቶሃል። ከዛ በላይ ከመጎዳት ከመታመም ነገሮችን በውስጥ ከመያዝ በላይ እንደዚህ አውርተን ሲሆን ይሻላል፣ በውስጥ ይቀልልሃል ለማለት ፈልጌ ነው። እና ብዙ ስህተቶች ተሰርቷል፣ ግን ደግሞ ያለፈውን ነገር ወደዚህ መመለስ አንችልም። ራስን በጸጸት መቅጣት ምናምን ልክ ነው ብዬ አላስብም። ያመጣኋቸውም ከልብህ እንድታዳምጣቸው እና እንደዚህ በስልክ ሲሆን ወይም ደግሞ በስማ በለው ሲሆን ስሜቱ ይለያያል። እናንተ አጠገብ ላጠገብ እንደዚህ እየተያየን አይን ላይ እየተያየን ሲሆን ነው ጥሩ ለማውራት ለስሜቱ ለምንም ማለት ነው። ሰው ታማ አይጠበቅብም፣ መጎዳት አይጠበቅብም። ገባ? ደህና መሆንህ ነው ለአንተ ጥሩ። እዚህ ላይ ምን የምትለው ነገር አለ? ያው ጥሩ ነገር ነው ያወራሽው። በጣም ይህንን እዚህ ይዘሽን መምጣትሽ ምናምን ደስ ይላል። ማታም ስትደውይልኝ እና ፎቶ ስትልኪልኝ በጣም የእውነት የማይሆን ቦታ ስለነበርኩኝ ነው እንጂ ብገኝ እና መኪና አግኝቼ ብገኝ ደስ ይለኝ ነበርና አፉ በለኝ ማታ ስላልመጣሁ። ግን በጣም ደስ ያለኝ ነገር ቢኖር አንዱ ማለት ነው የእውነት ያው ህመም፣ ቅድም እንዳልኩ ምን መሰለህ ፈጣሪ ሲወድህ ነው የምትታመመው። ማለት ጥላቻ አይደለም፣ ገባህ? ከፈጣሪ ጋር ያለው ንክኪ እሱ ሲወድህና የሰራኸው መጥፎ ነገር ምናምን ሲማርልህ ነው። ገባህ? አንድ እሱ ነው። ሁለተኛ ነገር ግን አንድ ደስ የሚለው ነገር ለወንድምህ ይህን ያህል መስዋዕትነት ማለት ያው ጨጓራ ማለት ብዙ ጊዜ ከሚጥሚጣ ይሄ የሚያቃጥል ነገር ምናምን ከመብላት ምናምን ሳይሆን ውስጥ ሲሰማው ሲጨነቅ ምናምን ከዛ ዶክተሯም እንዳለችህ ከሆነ እንደነገረችን ጽጌ ያው ብዙ ትጨነቃለህ ምናምን ብላ ነው እና እሱም ደግሞ መንስኤው ባለፈው በተፈጠረው ነገር ይሄ ሁሉ ረብሻና ውዝግብ በእኔ መጣ ነው ብለህ ስላሰብክ ነው። ገባህ? አላደረከውም፣ ግን ከውስጥ አላደረከውም፣ ግን የሆነው ነገር እንዳጋጣሚ በእኔ ሰበብ ነው ብለህ ስላሰብክና በጣም ስለተጨነቅ ለጓደኞችህ ለወዳጆችህ ብለህ ማለት ነው። በጣም የእውነት አንተ መደነቅ ያለብህ ወንድማችን ነው። እንትን ነው ይገባል። እኔም በነገራችን ላይ ኮምፈርተብል አልሆንኩኝም። አብርሽ ያው ትንሽ ኮስታራ ነህ ምናምን ለእናንተ ሊመስላችሁ ይችላል። እኔ ግን አታሽቀብጭ። በአጠቃላይ ኮስታራ ነው ያልኩት ምን መሰለህ፣ አንዳንዴ በደንብ ከዚህ በፊት ልትጫወተው ምናምን ነገር ትንሽ ስትቀንስበት፣ በእርግጥ እውነት ነው ትንሽ የተኮራረፈ ሰው በአንዴ ኤሌክትሪክ አይደለም ስታገናኘው ወዲያው መብራት እንደሚመጣው ማለት ነው። ትንሽ የሰው ልጅ ውስጡን ማሟሸት ይፈልጋል፣ ይገባኛል። ግን ከልብ ሳየው አልመሰለኝም እኔ ራሱ እና ከልብ በቃ ያው እሱም ውስጡን ንጹህ አድርጎ ከዚህ በኋላ ያሉትን ነገሮች ለመቀጠል ላይፍ ነው። ይገባኛል። ሁለታችሁ ትዳር በመያዛችሁ ከጀማው መለየት የሚባል ነገር የለም። ገባ? ትዳራችሁ ሌላ ላይፍ ነው። ከዛ ደግሞ የጓደኝነት ላይፍ ደግሞ የሚባል ነገር አለ። ተረዳችሁኝ ሀሳቤን አይደለ? አሁን መራቅ ምናምን የሚባለው ነገር አያስፈልግም። ኦልሬዲ ሰው ይወለዳል። ሲወለድ ብቻውን ነው፣ ሲሞት ብቻውን ነው፣ ሁለቴ ብቻ። ከዛ በኋላ ያለው ምንም ላይ ይሁን ከሰው ጋር ነው የሚሆነው። ትዳር ላይም ሆነ ስራ ላይም ሆነ ጨዋታ ላይም ሆነ ምንም ነገር ላይ። ስለዚህ ሀዘን ላይም ደስታ ላይም ሰው ያስፈልገዋል። ትዳር ስለያዛችሁ ብቻ ትንሽ ራቅ የሚባለው ነገር አያስማማኝም፣ ለእኔም ማለት ነው አይደለ? ለምን ነገ ደስታ ይመጣል። ደስታውን አንድ ላይ መካፈል አለብን። የምንኖርባት ዓለም የደስታም የሀዘንም ናት። ሀዘን ይመጣል አያምጣብንና ማለት ነው። ሀዘን ሊመጣ ይችላል። ሀዘኗንም አንድ ላይ ተባብረን ማሳለፍ አለብን። ከዛ አንግል ነው። ስለዚህ ውስጣችንን ነፃ እናድርገው። ብዙ ነገር ይጠብቀናል። ወዳጆቻችንም ደግሞ ብዙ ነገር ከኛ ይጠብቃሉ። ከኛ የበለጠ ደግሞ 2 እና 3 እርምጃ ደግሞ ለወዳጆቻችን አይደለን። ወዳጅን ማስደሰት ደግሞ ራስን እንደማስደሰት ነው። ፈገግታ ሰደቃ ነው፣ ምጽዋት ነው ሰው። ስለዚህ ነገ ከነገ ወዲያ ለእነሱም ደስታ አሪፍ ነገር ይዘንላቸው እንድንቀርብ እኛ እዚች ጋር መጀመሪያ ውስጣችን ሰላም መሆን አለበት። ስለዚህ ከልባችን እባካችሁ ከልባችን ሁላችንም እንትን በል። ይገባኛል፣ ከልቡ እንትን እንዳለ ይገባኛል። ግን እስቲ ዛሬ ጋር እንትን በለት በቃ
እጠብለት በደንብ አፉን እንባባል ሁላችንም። እኔ እኮ በቃ ሁሉ ነገር ጨርሼ ሰላም እንትን ቢከርበትልህ ቆይ ከዚህ በላይ ግራ ስለገባኝ ይቅርታ መጠየቅ እንትን ነው። ሁላችንም አትቀፍ ብዙ እንዲሰማ አልፈልግም። ይቅርታ አድርግላት። ምን እኔ አደርግላት እኮ ተመችቶኛል። ችግር የለውም። ካልተመቸሽ ምንድን ነው ያደረግኸው? እንዲመቻት ወንድሜ እኮ ነው። እኔ አትበል እንዲህ። ለማንኛውም የመጣውን ምግብ ትበላለህ ወይስ ይብሉብህ? እኔ ጾም ላይ ነኝ። ይብሉብህ ጽጌ እንደማልበላ እያወቅሽ ሲጀመር ለራሳችሁ እንዳመጣችሁ ገርሞኛል። ሲመርጡ ሁላ ማለት ነው እንትን አረ ለጨጓራህም ችግር እሱ እኮ አይበላም እያለች ጽጌ አረ በነገራችን ላይ ተስፋ እንደቆረጠ ሰው ብረት ጀመረሻ እንዴ? ጁስ አንድ ጁስ እንኳን አልገዛሽም? ጁስ ጥሩ አይደለም ለባክቴሪያ። ኬሚካል ይበዛበት አንዱ ላይ እኔ የከተማውን እንትን ያልወደውም ጁስ ለዛ ነው ላልሻይ። ስለዚህ አሁን ምግብ ያመጣሽ ለራስሽ በነገራችን ላይ የሰው ልጅ ሲታመም የሚያስፈልገው ከምግብም ከምንም ከመድኃኒትም በላይ ሳቲስፋክሽን ደስታ ነው። ይሄ ሰው ጓደኞቹ ሲመጡ እኔ በፊት አስታውሳለሁ ሲያመኝ ምናምን በቃ የእናቴ እንዲህ እንትን ውስጥ ገብቼ እንዲቀፍዝ የሆነ በቃ ደስ ይለኛል። ህመሙ ላይ ይጠፋኛል። ሶ ከህመም ጓደኞች ተሰብስበው ሲያጫውቱት ምናምን አሪፍ ነው። ዛሬ እዚሁ ፏ ብለን እናመሻለን ምናምን መሄድ የለም። አንቺ ብቻሽን ብትመጪ ትሄጂ ነበር። ብቻህን ብትመጣ ትሄድ ነበር። ሁለታችሁም ስለመጣችሁ መሄድ የለም። እዚሁ ነው። ሙያ የለሽም እናውቃለን። ቡና ምናምን ታፈያለሽ ሮጥ ሮጥ ብለሽ እዛ የሆነ ነገር ሲኒ ጀበና ምናምን በሌለበት ቤት የለም እንዴ? ሻይ ይፈላል ከታች አዛኝ ያርብኛል እሺ ሞክራለሁ። ወይስ ሶ እንደዚህ አይነት ነገር ስለተፈጠረ በእውነት በጣም ደስተኛ ነኝ። ነገሮች ቀጠሉም አልቀጠሉም ግን እኛ ሰላም መሆን አለብን። ከማንም ጋር ተጣልታችሁ አትለያዩ። እኔ የሚያስጠላኝ ነገር ነው እውነት ለመናገር ከማንም ጋር ይሁን ከቤተሰብ ጋርም ከቦይፍሬንድ ጋርም ከገርልፍሬንድ ጋርም ከምን ጋርም ቢሆን በጸብ አትለያዩ። ሰው ሰላም ሆኖ መለያየትን የመሰለ ነገር የለም። ነገ በህይወታችን እንደሚያጋጥመን አናውቅም። ሰው ይህንን ነገር ስላደረግኩኝ በጣም ደስተኛ ነኝ። ሁልጊዜም በመሳቅ ውስጥ በመጫወት ውስጥ ደስተኛ በመሆን ውስጥ ባለመጣላት ውስጥ ህይወቴ ቢያልፍ ደስ ይለኛል። ሲሪየስሊ እና ደስተኛ ነኝ ይሄ ነገር በመፈጠሩ። እናንተም ቤተሰቦቻችን ይህንን ነገር እንደምትፈልጉት ሰላምን እንደምትፈልጉ መዋለዳችንን ሞር ክሎዝ መሆናችንን እንደምትፈልጉ ተስፋ አደርጋለሁኝ። ደስተኛ ብቻ የሆነ ደስታን ብቻ ይዞ የሚያመጣልንን ነገር እንደምንሰራ ተስፋ እናደርጋለን። እኛ እግዚአብሔር ይርዳን። እናንተም ደግሞ ለምትሰጡት አስተያየት ለምትሰጡት ነገር በሙሉ በጣም እናመሰግናለን። አብራችሁን ስለነበራችሁ ቴንኪዩ። ሌላ የምትሉት ነገር ካለ በመጨረሻ ማለት የምፈልገው ነገር ምንድን ነው? ዛሬ አሞኝ ስለመጣችሁ እንደገና ደግሞ ከልብ ይቅር ስለተባባልንም በጣም ደስ ብሎኛል። ምክንያቱም ባለፈው ብያለሁ ያለንበት ወቅት የጾም ወቅት ነው እና እኔም ከልቤ ነው ይቅርታ አስጠይቃችሁ እግዚአብሔር የሚያውቀው ጀስት እናንተም ደግሞ አሁን እንዳላችሁኝ ከልባችሁ ይቅር የተባባል ነው እና ልቤ ንጹህ ሆኖ ነው እና ከዚህ በኋላ የሚኖረን ነገር ጓደኝነታችን ኤቭሪቲንግም ተደዋውሉ እንኳን ለመጠያየቅ ባህር እንዲ ልባችን ንጹህ መሆን አለበት። አይ ደቂቃን የቀረው ለማፍጠር እዚሁ ላፈጥር ነው። ለእኔ ምን ያመጣችሁልኝ ታዲያ? ሾርባ ነው በቃ የማይኖር ችግር የለም። ቴምር ካለ በቂ ነው። እንጀራ በላለሁ። ይቅርታ አቋረጥኩ። ሶሪ እና ደስ ብሎናል። በነገራችን ይሄ ራሱ ለህዝቡ ብዙ ነገር ያስተምራል ብዬ አስባለሁ። የእኛን አብሮነታችን የእምነት ልዩነት ምናምን የለም። እኛ ጋር ብሄር ምናምን አይደለም። እኛ ሰው መሆናችን ያሰባሰበን እና ደስ የሚል ነገር ነው። ስለመጣችሁ ደስ ብሎኛል። ያው ያመጣችሁት ልበሉት ስለሆነ ብሉት ማለት ፈልጋለሁ። አመሰግናለሁ።